በአለቃ ገብረሃና ስም የሚነገሩ ተረኮች። ለመሆኑ አለቃ ገብረሃና ማን ናቸው? ስለሳቸው ትንሽ አጠር ያለ መረጃ ላቅርብላችሁና እርሳቸው ብለዋቸዋል ተብለው ከተነገሩ ታሪኮች መካከል ለዛሬ ጥቂቶችን መርጠን እናስደምጣችኋለን። አለቃ ገብረሃና በዘመኑ ከነበሩ የቤተ ክህነትና የቤተ መንግስት ሊቃውንት ጋር ሲወዳደሩ ወጣ ያለ ባህሪና አስተሳሰብ የነበራቸው ሊቅ መሆናቸውን ብዙ ሀገረ ሰባዊ የቃል ተረኮችና ታሪኮች ይጠቁማሉ። አለቃ በወቅቱ የነበረውን ፊውዳላዊ አገዛዝ ሳይቀር በድፍረት የሚጠይቁ፣ አጉል ነገር ሲፈጸም ሲያዩ የሚተቹና የሚነቅፉ ደፋር የጥበብ ሰው ነበሩ። አለቃ ገብረሃና የቤተ መንግስት አማካሪ፣ የፍትሐ ነገሥት፣ የክብረ ነገሥት እንዲሁም የሥርዓተ ነገሥት አዋቂ ተርጓሚ ነበሩ። በእርሳቸው ስም ከሚነገሩ ታሪኮች መካከል ይህኛው አንደኛው ነው። እኔን ሊያሳራ ነው። ከዕለታት አንድ ቀን አንድ ገበሬ አለቃን መንገድ ያገኛቸዋል። ከዚያም አለቃን እንደምን አደሩ ይላቸዋል። እርሳቸውም መልሰው እንደምን አደራችሁ፣ ሰላም አደራችሁ፣ ደህና ሰነበታችሁ ብለውት ያልፋሉ። ከዚያም ገበሬው ከሰፈሩ እንደደረሰ እንዲያው አለቃን ስማቸውን የምታጠፏቸው ዝም ብላችሁ ነው? ምን አደረጓችሁ? እንዲያው ከቶ ምን ቢያደርጓችሁ ነው በክፉ የምታነሷቸው? ሰው ይሳደባሉ፣ ነገራቸው ሁሉ እንትን ነው እያላችሁ ለምንድን ነው የምታጣጥሏቸው? ኧረ እኔ አሁን በመንገድ ላይ አግኝቻቸው ደህና አደሩ ብላቸው ደህና አደራችሁ እንደምን ሰነበታችሁ ብለውኝ የእግዚአብሔር ሰላምታ ተለዋውጠን ነው የተለያየን እያለ ለሰፈሩ ያወራል። ከዚያም እነዚያ ያለቃን ነገር የሚያውቁት አገኙ ይሉታል። አዎ ይላቸዋል። እንደምን አደራችሁ ሲሉ ከማን ጋር ነበርክ ይሉታል። እኔው ብቻ ነኝ እንጂ ደግሞ ማን አለ? እንዲያው የምትነደው እንኳን አብሮ የለም ይሉታል። እሱማ አህያ ያለች እየነዳኋት ነበር ይሏቸዋል። ታዲያ እንደምን አደራችሁ እኮ ያሉ አንተን ከአህያይቱ ጋር ቆጥረው ነው ብለው ነገሩት። እሱም ነው እንዴ ለካ ይህ ፈሳም አለቃ እኔን እንደ አህያ ቆጥሮኝ ነው ይልና እየተናደደ እሱንማ አሩን ነው የማበላው እያለ ሲጠብቃቸው ይቆየና አለቃን ያያቸውና ወደሳቸው ሲሄድ አለቃ የፊቱን መለዋወጥ ስላዩ ለተንኮል እንዳሰባቸው አወቁና ሱሪያቸውን ዝቅ አድርገው ቁጭ አሉ። እሱም ማንም ሰው 10 ጊዜ ቢበድል ወንድ ልጅ ሰገራ እየወጣ እንደማይመታ ስለሚያውቅ ትንሽ ፈቀቅ ብሎ እስከሚነሱ ይጠብቃቸዋል። እሳቸውም ሱሪያቸውን ዝቅ እንዳደረጉ ቁጭ ብለው እያለ አንድ መንገደኛ እሳቸው በተቀመጡበት በኩል ሲያልፍ አለቃ ምን ነው በደህናዎት ነው ይላቸዋል። ደህና ነኝ ይሉታል። ያ መንገደኛም ትንሽ ፈቀቅ እንዳለ ቆሞ የሚጠብቀውን ሰውዬ አንተስ በደህና ነው ከዚህ ቆምክ ሲለው አለቃ ቶሎ ብለው ሰውየው ሳይናገር እኔን ሊያሳራ ነው ብለው መለሱለት። ሰውየውም ፈሳም ደግሞ አንተን ነው ቁሜ ማሳራ ይልና ተናዶ ስቷቸው ሳይመታቸው ሄደ ይባላል። ሁለተኛ ተረክ የገብርኤል ተነስቼ የጊዮርጊስ ደረሱ። ከዕለታት አንድ ቀን አለቃ ገብረሃና መንገድ ሲሄድ ከፊት ለፊታቸው አንዲት ሴትዮ እየሄደች ፈሷ እያመለጣት ዘረጥ ታደርግና የገብርኤል ያለህ ትላለች። ደግሞ ትንሽ ትቆይና ፈሷን ዘረጥ አድርጋ የጊዮርጊስ ያለህ አለችና በኋላዋ ሰው መኖርና ለመኖሩን ለማረጋገጥ ዘወር ብላ ስታይ አለቃን ታያለች። ከዚያ ሴትዮዋም በድንጋጤ አለቃ መቼ መጡ አለቻቸው። አለቃም 2 ጊዜ ስትፈሳ ሰምቷት ስለነበር የገብርኤል ተነስቼ የጊዮርጊስ ደረስኩ ብለው መለሱላት ይባላል።
ተረክ 3 ያምና ብሎኝ ነው። ከዕለታት አንድ ቀን ጠላ ቤት አለቃ ገብረሃና ሲያልፉ ከጠላ ቤት ቁጭ ብሎ የሚጠጣው ሰው ሁሉ አለቃ ይምጡ ወዲህ ይምጡ ብለው ይጦሯቸውና ከጠላ ቤቱ ይገባሉ። ከዚያም ጠላው ተቀርቶላቸው ትንሽ እንደቆዩ ኮማሪዋ አለቃ ልጨምርልዎት ስትላቸው አይ ተይው ይበቃኛል፣ ይህንንም የጠጣሁት ያምና ብሎኝ ነው በማለት ጠላዋ የቆየና የማይጥም መሆኑን ነገሯት ይባላል።